ወጠጤዎችን በአጭር ጊዜ በማድለብ ውጤታማ እንድትሆኑ ማድረግ የሚያስችል የቢዝነስ ሀሳብ ነው ዛሬ ልነግራችሁ የፈለግኩትኝ። እንግዲህ አሁን ያዝነው የአርባ ጾም ወቅት ነው። እነዚህ ወጠጤዎች እንደምትመለከቱት ከአንድ ወር በፊት አካባቢ የተገዙ ናቸው። ኦልሞስት ጾሙ ሳይገባ ነው እነዚህ ወጠጤዎች የተገዙት። አሁን ሻርፕ አንድ ወራቸው ነው። ሲገዙ እጅግ በጣም ደካማና ስጋ የሌላቸው ናቸው የነበሩት። መልካቸው ሁሉ አያምርም ነበር። አሁን ግን እዚህ በመግባታቸውና ለአንድ ወር አካባቢ በመቆየታቸው እንደምትመለከቷቸው በጣም የሚያምሩና ውጤታማ ሆነዋል። ከዚህ በኋላ ደግሞ ቢያንስ ለአንድ ወርና ከዛ በላይ ይቆያሉ በዚህ ግቢ ማለት ነው። ስለዚህ ወጠጤዎችን በዚህ በጾም ወቅት ላይ ከገበሬው ገበያ ወይም ከገበሬዎቹ ዞር ዞር ብሎ በመግዛት ወደዚህ ማዕከል በማምጣት በማድለብ በአጭር ጊዜ ውጤታማ የምንሆንበትን መንገድ ነው ዛሬ በደንብ መንገር የፈለግኩት። ያው እንደምታውቁት እንግዲህ እነዚህ ወጠጤዎች እድሜያቸው ከአንድ ዓመት ተኩል እስከ 2 ዓመት ድረስ ብቻ ናቸው። ግን ስትገዙ ጀርባቸው ሰፋ ያለ፣ ቁመታቸው ከፍ ያለ፣ ደረታቸው ሰፋ ያለ መሆናቸው በጣም ማረጋገጥና ንቁ ከበሽታ ነፃ የሆኑ በተለይ አፋቸው አካባቢ፣ እግራቸው አካባቢ ቁስለት የሌለባቸው መሆናቸውን ማረጋገጥ የመጀመሪያው ድርሻ ነው የሚሆነው። ስለዚህ ከገበሬው እንደዚህ አይነት ወጠጤዎችን ወይም ወንድ ፍየሎችን ገዝታችሁ ከጨረሳችሁ በኋላ በቀጥታ ወዳዘጋጃችሁት የማድለቢያ ቦታ ወይም የመቀለቢያ የማዋያ ማሳደሪያ ቦታ ነው የምትወስዱት። እንግዲህ እነዚህ ፍየሎች እንደምትመለከቷቸው ሁሉም ወንዶች ናቸው። በቀላሉ መድለብ የሚችሉ ወጣት ፍየል ስለሆኑ በቀላሉ ደልበው በአጭር ጊዜ ነው ለገበያ የሚቀርቡት። እያንዳንዳቸው እነዚህን ፍየሎች እንደምትመለከቷቸው ከ5000 እስከ 7000 ብር ነው የተገዙት። አማካኝ ዋጋቸው 6500 አካባቢ ነው። ስለዚህ እነዚህን ፍየሎች እስከ ፋሲካ ወር ማለት ፍስኩ እስከሚፈሰክበት ድረስ አጠቃላይ ወጫቸው ከ2500 እስከ 3000 አንዳንዴም ከ2000 እስከ 2500 አካባቢ ነው ሊሆን የሚችለው ማለት ነው። ስለዚህ እነዚህን በዚህ መንገድ አድልበን ለገበያ ይዘን ስንወጣ አጠቃላይ ወጫቸው እስከ 7500 አካባቢ ይደርሳል። የቀለብ የሕክምናና መሰል ጉዳዮችን አካቶ ማለት ነው። ስለዚህ እንግዲህ እነዚህ አሁን በአጠቃላይ ደልበው እስከሚወጡ ድረስ እያንዳንዳቸው 2500 ብር የሚፈጅ መኖ ይፈልጋሉ ማለት ነው። የሕክምናንም የእረኛንም የሌሎችን መሰል ወጪዎችን ጨምሮ ማለት ነው። በአጠቃላይ አማካኝ ወጫቸው እስከሚሸጡበት ድረስ ከ7500 አይበልጥም። በእርግጠኝነት የምነግራችሁ እስከ 8000 ሊደርስ ይችላል። እነዚህን ፍየሎች ግን በእርግጠኝነት አሁን ባለው ገበያ አሁን ባሉበት ሁኔታ ቀሪውን አንድ ወር ሳይጨምር ከ11000 እስከ 12000 ብር መሸጥ ይቻላል። ግን ፋሲካ እስከሚፈሰክበት ድረስ እስከ መጋቢት ወር መጨረሻ አካባቢ ማለት ነው እነኚህ ገና በግማሽ የደለቡ ናቸው። ሙሉ መድለብ ላይ ደረጃ ላይ ሲደርሱ ግን እስከ 15000 ብር የመሸጥ እድል አላቸው ማለት ነውና በትንሹ ከአንድ ፍየል በትንሹ 5000 ብር የተጣራ ትርፍ ይገኝባቸዋል ማለት ነው። ስለዚህ 10 ወጠጤ ይዞ የገባ ሰው በዚህ 2 ወራት ውስጥ ያለምንም ወጪ የተጣራ 50000 ብር፣ 20 ወጠጤ ይዞ የገባ ሰው ደግሞ ያለምንም ወጪ የተጣራ ትርፍ 100000 ብር፣ 30 ይዞ የገባ 150000፣ 40 ይዞ የገባ 200,000 ብር ያተርፋል ማለት ነው። አሁን እነዚህ እንደምትመለከቷቸው ወደ 50 ነው የሚደርሱት ቁጥራቸው። ከገበሬው ከተለያዩ ገበያዎች ነው ያመጣናቸው። በተመሳሳይ መልክ እንዲኖራቸው ለማድረግ ነው ጥረት ያደርግነው። ምክንያቱም ተመሳሳይ ሲሆኑ የስለንቦና የሳይኮሎጂ ውድቀት አይገጥማቸውም ብለን ስለምናምን ነው። እድሜያቸው በተመሳሳይ ደረጃ የሚገኝ ነው። ቁመታቸው በተመሳሳይ ሌቭል የሚገኝ ነው። በጣም ደስ የሚሉ ውብ የሆኑ ፍየሎች ናቸው። እነዚህን ገበያ ላይ አውጥቶ ገበያ አጣሁ ማለት አይቻልም። በጣም ተወዳጅ የፍየል ዝርያዎች ናቸው። ስጋቸው እጅግ በጣም ጣፋጭ ነው። ኦርጋኒክ ምግብ ነው የሚመገቡት። ደረቅ ያሉ ሳሮችን እናቀርብላቸዋለን። እዛ በኋላ ደግሞ የተመጣጠነ ምግብ ነው የሚቀርብላቸው። በአጠቃላይ የሕክምና የመኖ እንዲሁም የተለያዩ ወጪዎችን ጨምሮ ለእረኛ ጨምሮ ማለት ነው እስከ 7500 እስከ 8000 ብር ወጪ ቢወጣ እነዚህም በጎች የፋሲካ ዕለት እና በዋዜማው አካባቢ እስከ 15000 በጣም ከወረዱ ደግሞ እስከ 14000 ብር ይሸጣሉ ማለት ነው። እንደምታዩት ነው እንግዲህ ቁመናቸው፣ መልካቸው በጣም ነው የሚያምረው። አሁን እየወፈሩ ነው። ጀርባቸው በስጋ እየሞላ ነው። ደረታቸው እየሞላ ነው። ስለዚህ ወደ ሞክት ደረጃ እየተሸጋገሩ ነው ያሉትኝ። ሞክተህም መሸጥ ይቻላል። ግን ከመሞከት በላይ እስከነ ቆለጣቸው አውጥቶ ገበያ መሸጥ እጅግ በጣም አዋጭ ነው የሚሆነው ማለት ነውና እንደዚህ አይነት አጽዋማት ሲመጡ የሙስሊምም ጾም ሲመጣ የክርስትናም ጾም እንደዚህ ሲመጣ እንደዚህ አይነት ወጣጤዎችን ከተለያዩ ገበያዎች በመግዛትና ወደ አንድ ማዕከል በማምጣት በመቀለብ በማድለብ በማወፈር የተሻለ ገቢ ማግኘት ይቻላል። ይሄ በትርፍ ጊዜ የሚሰራ ነው። በቤት ውስጥ ነው የሚውሉት። አንድ እረኛ ብቻ መስጠት በቂ ነው።
ሌላ ስራ ያላችሁ የመንግስት ሰራተኛ ልትሆኑ ትችላላችሁ፣ ነጋዴ ልትሆኑ ትችላላችሁ፣ የቤት እመቤት ልትሆኑ ትችላላችሁ። ብቻ በተለያየ የስራ ዘርፍ ተሰማርታችሁ በተጨማሪ የትርፍ ጊዜ ስራችሁ ነው ይሄ የሚሆነው ማለት ነው። ንጽህናቸው መጠበቅ፣ መዥገር እንዳይበላቸው መቆጣጠር፣ ንጹህ ውሃ እንዲቀርብላቸው ማድረግና የተመጣጠነ ምግብ ማቅረብ ብቻ ነው። ይሄ ደግሞ የወከላችሁት አንድ ሰው ብቻ የሚፈጽመው በመሆኑ ያን ያህል በቋሚነት ባለቤቱን የሚጠይቅ ስራ ስላልሆነ በትርፍ ጊዜያችሁ የሚሰራና እጅግ ደግሞ አዋጭ የሆነ ቢዝነስ ስለሆነ ማንኛውም ሰው ሴቶችም ወንዶችም ልትሞክሩት የሚገባ እጅግ በጣም ቤስት የሆነ አማራጭ ነው። ጥንቃቄ የምታደርጉን ስትገዙ ያረጀ ያፈጀ ጥርሱን አውልቆ የጨረሰ ፍየል ከገዛችሁ አይወፍርላችሁም። እነዚህ እንደምትመለከቷቸው እጅግ በጣም ወጣት ናቸው። እድሜያቸው ከ1 ዓመት ተኩል እስከ 2 ዓመት የደረሱ ናቸው። አንዳንዶቹ የ1 ዓመት አካባቢ ናቸው። ቁመናቸው ዝርያቸው በጣም አሪፍ ስለሆነ ግን ከፍ ያሉ ናቸው። የ3 የ4 ዓመት ነው የሚመስሉት። ስለዚህ ትልቁን ጥንቃቄ የምታደርጉት በግዢ ወቅት እድሜያቸው ከ1 ዓመት እስከ 2 ዓመት ብቻ የሆናቸው መሆኑን። ሁለተኛ ጥንቃቄ የምታደርጉት የተለያየ በመዥገር የተነደፉ በሽታ ያለባቸው ንቁ ስለመሆናቸው ማረጋገጥ መቻል አለባችሁ። ጥርስ ያልሸረፉ ቢሆኑ እጅግ በጣም አሪፍ ነው። ይህንንም ቼክ ማድረግ መቻል አለባችሁ። ቁመናቸው ያማረ በቀላሉ በልተው መወፈር የሚችሉ መሆናቸው ማረጋገጥ መቻል አለባችሁ። እሱን አድርጋችሁ ወደዚህ ማዕከል ይዛችሁ መጣችሁ በተገቢው መንገድ ከቀለባችሁ ግን ከአንድ ወጠጤ በ2 ወር ጊዜ ውስጥ በትንሹ 5000 ብር ትርፍ የተጣራ ትርፍ ታገኙባቸዋላችሁ። ስለዚህ 10 ወጠጤ ይዞ የገባ ሰው ቅድም እንዳልኩት 50 ሺህ ብር 40 ይዞ የገባ ደግሞ በትንሹ 200 ሺህ ብር ያገኛል ማለት ነው። አሁን እነዚህ እኛ ማዕከል ላይ ያሉት 50 ወጣጤዎች ናቸው። እነዚህ ወጣጤዎች እንግዲህ በፋሲካ እስከ 15 ሺህ ብር እንሸጣለን ብለን ነው አስበን እያደለብን ያለ ነው። በትንሹ እስከ 250 ሺህ ብር የተጣራ ትርፍ እናገኛለን ማለት ነው። ይሄ በጎን ለጎን ከምንሰራው ስራ የሚሰራ በመሆኑ እጅግ በጣም አዋጪ አትራፊ ነው። በዛ ላይ የተዝናናችሁ የምትሰሩት ደስ እያላችሁ ሲበሉ ሲጠጡ ሲዝናኑ ማየት በጣም ነው የሚያስደስተው። ስለዚህ እንዲህ አይነት አማራጮችን እየተከተላችሁ ቢዝነስ ብትሰሩ በአጭር ጊዜም ተከብራላችሁ። ሁለተኛ አሁን ያለውን የሀገር አቀፍ የኑሮ ውድነትን ማሸነፍ ትችላላችሁ። አሸናፊነት የሚመጣው ተጨማሪና ሁለተኛ ሶስተኛ ስራን በመስራት ነው እንጂ አንድ አይነት ስራና አንድ አይነት የገቢ ምንጭ ይዛችሁ እንኳን ቤተሰብ መምራት ራሳችሁንም እንኳን ማስተዳደር የማትችሉበት ደረጃ ላይ እየደረስን ስለሆነ 2 3 4 አይነት ስራዎችን በተጓዳኝ መስራት እጅግ በጣም አዋጭ ነው። ተጨማሪ ስራ ለመስራት ከሚያስችሉ አማራጮች መካከል ደግሞ አንዱ እንደዚህ አይነት የበግና የበግ እና የፍየል ማድለብ ስራዎች ላይ መሰማራት በጣም አዋጭ ነው። ምክንያቱም እነዚህ በትርፍ ጊዜ መስራት የሚያስፈልገው በቤት ውስጥ ነው የሚውሉት። መናቸውን እዛ ነው የሚቀርብላቸው። አንድ ቋሚ እረኛ ብቻ መቅጠር ነው የሚጠበቅባችሁ። ስለዚህ በትርፍ ጊዜ የሚሰራ ግን ደግሞ እጅግ በጣም አዋጭ ቢዝነስ ተጨማሪ የገቢ ምንጭ ሊሆን የሚችል ሀሳብ ስለሆነ አሁኑኑ ጀምሩት። በእርግጠኝነት ታተርፉበታላችሁ፣ አትጠራጠሩ። አሁን በሚቀጥሉት ቅዳሜና እሁድን መሰረት አድርጋችሁ ከገበሬው እንደዚህ አይነት ፍየሎችን እየገዛችሁ ወደ ማዕከላችሁ በማምጣት ውጤታማና ትርፋማ የሆነ ስራ እንድትሰሩ ነው ለመምከር የፈለኩት። አመሰግናለሁ።